ብዙ ሰዎች መሬት ከገዙ በኋላ ወይም ነባር ይዞታቸው ላይ አዲስ ህንፃ ለመገንባት ሲወጥኑ ጉዳዩን ከየት መጀመር እንዳለባቸው ሲደናገሩ እናያለን። እውነትም ምን አይነት ህንፃ ነው ማሰራት ያለብኝ? ምን ያክል ገንዘብ ይፈጅ ይሆን? ስለ ጉዳዩስ ማንን ነው የማማክረው? የሚሉት ወሳኝ ጥያቄዎች ግራ ማጋባታቸው የሚጠበቅ ነው። በዚህ ቪዲዮ ወደ አማካሪ መሐንዲስ ከመሄዱ በፊት ምን ማድረግ እንዳለቦት፣ ተገቢውን ወጪ አውጥቶ ጥሩ ዲዛይን ማሰራት ስላለው ጥቅም፣ በባለሙያ የሚሰራው ዲዛይን ለእርሱ አኗኗር ዘይቤ የተመቸና በአቅሙ ልክ እንዲሆን በሂደቱ ውስጥ ምን አይነት ንቁ ተሳትፎ ማድረግ እንዳለቦት እንጠቁሞታለን። በመጨረሻም አንድ ህንፃ ለማሰራት ስለሚያስፈልጉት የተለያዩ አይነት ፕላኖች እንዲሁም ስለ ቢል ኦፍ ኳንቲቲ እና ስፔሲፊኬሽን መሰረታዊ ግንዛቤዎችን እናስጨብጦታለን። ክፍል 1 ወደ አማካሪ መሐንዲስ ከመሄደው በፊት። የመኖሪያ ቤት ግንባታ አንድ ሰው በህይወት ውስጥ ከሚያደርጋቸው ትልልቅ ውሳኔዎችና ኢንቨስትመንቶች ውስጥ ዋነኛው ሊባል ይችላል። ከሚመርጡት መሐንዲስ ጋር የሚያደርጉት ውይይት የሁለታችሁንም ጊዜ የማያባክንና ውጤታማ እንዲሆን ወሳኝ በሆኑ ጉዳዮች ላይ ቅድመ ዝግጅት ማድረግ በጣም ጠቃሚ ነው። ስለሆነም የሌሎች ሰዎችን ቤት እንደወረደ ከመድገሞ ወይም መሐንዲሱ በመረጠሉት ዲዛይን ለመኖር ከመስማማቱ በፊት ፍላጎቱንና የሚመኙትን የአኗኗር ዘይቤ በደንብ ይፈትሹ። አሁን ምን ያህል ቤተሰብ አሉት? ከ5 ወይም ከ10 ዓመት በኋላስ? የመኪና ማቆሚያ፣ የልጆች መጫወቻ፣ ለማህበራዊ ሁነቶች አመቺ የሆነ ግቢ፣ የአትክልትና የአበባ ቦታ ይፈልጋሉ ወይስ ብዙ ክፍሎች ያለው ቤት ይመርጣሉ? ቤቱን ራስዎ ለረጅም ዘመን ሊኖሩበት ያቅዳሉ ወይስ ገቢ ማስገኛነትም የእቅዱ አካል ነው? እነዚህን የመሳሰሉ ጥያቄዎችን ከሚመለከታቸው የቤተሰብ አባላት ጋር ተወያይተው ይወስኑና ምርጫዎቹን በማስታወሻ ላይ ይመዝግቡ። በመቀጠል የገንዘብ አቅሞን ከወዲሁ ይወስኑ። በአጭር እና በረጅም ጊዜ ምን ያክል ኢንቨስት ለማድረግ እንደሚችሉ በደንብ ያስቡት። አቅሞን ከወዲሁ የተረዳ ብቁ መሐንዲስ ህንፃው በከፊል ተገንብቶ እየተኖረበት ሙሉ ቤቱን ደረጃ በደረጃ ለማጠናቀቅ አመቺ በሆነ መንገድ ዲዛይን ሊያደርግሎት እንደሚችል አይዘንጉ። ስለ ሳይቶ በቂ መረጃ ያጠናቅሩ። አንዳንድ የሳይት ሁኔታዎች የዲዛይን ስራው ላይ እና የፕሮጀክት ዋጋ ላይ ጉልህ ተጽዕኖ ይኖራቸዋል። ለምሳሌ አዋሳኝ ይዞታዎች ላይ የሚገኙ ህንፃዎች ከፍታና አገልግሎት ምንድን ነው? ሳይቱ የሚታይ ተዳፋት አለው? የአካባቢው አፈር አለታማ ነው ወይስ የታወቀ ሌላ ድክመት አለው? ምናልባት እንዳይቆረጥ የሚፈልጉት ነባር ዛፍ አለ? ስለ እነዚህና ስለመሳሰሉ ነገሮች የተቻለውን ያክል መረጃ ካሉት ከመሐንዲሶ ጋር የሚኖረውን ውይይት ከማቀላጠፉ በላይ በቤቶ ዲዛይን ላይ ንቁ ተሳታፊ ለመሆን ያሉትን ቁርጠኝነት ያሳያል። የወደዷቸውን ዲዛይኖች ያሰባስቡ። በዚህ የቴክኖሎጂ ዘመን የልዩ ልዩ ቤቶችን የወለል አቀማመጥና የውጭ ገጽታ ምስሎችን ከኢንተርኔት ላይ መፈለግ ከባድ አይሆንም። ስለሆነም ቀልቦትን የሳቡትን የተወሰኑ ዲዛይኖች መርጠው በስልኮ ወይም በላፕቶፖ ላይ ሴቭ ያድርጉ። ፍላጎቱን ለመሐንዲሱ በቃላት ከማስረዳት ይልቅ በጣም ቀላል አማራጭ ይሆናል። ባለሙያው የእርሱን ፍላጎት ከተረዳ በኋላ ደግሞ የራሱን አማራጭ ምስሎች ሊያሳዩት ይችላል። ክፍል 2 አማካሪ መሐንዲስ እንዴት ይመረጣል? ምን ያክል ገንዘብስ ይከፈለዋል? በቅድሚያ ራስዎ የሚያውቋቸውን ወይም በሚተማመኑባቸው ሰዎች ጠቋሚነት 3 ገደማ ህጋዊ ፍቃድ ያላቸው አማካሪ መሐንዲሶች ይለዩ። በመቀጠልም
ከዚህ ቀደም ስለሰሯቸው ስራዎች፣ ስለሚጠይቁት የክፍያ መጠን፣ ቃላቸውን ጠብቀው የተሟላ ዲዛይን በወቅቱ ስለማቅረባቸው፣ የባለቤቱን ሐሳብ ለማዳመጥ ስላላቸው ትዕግስት ወዘተ በማወዳደር የሚሻለውን ይምረጡ። በርካታ ሰዎች ለመኖሪያ ቤት ዲዛይን የሚጠየቀውን በ10 ሺህ የሚቆጠር ገንዘብ የተጋነነ ነው ብለው ያስባሉ። ይሁን እንጂ ጥራትና ጥንካሬ ያለው ዲዛይን ለመስራት ከሚያስፈልጉት የተለያዩ የሙያ ስብጥር ያላቸው መሐንዲሶች ቁጥርና የፈጠራ ስራን የሚጠይቅ ከመሆኑ አንጻር ውድ የሚባል አይደለም። በሚሊዮኖች ከምናወጣበት ፕሮጀክት ወጪ ውስጥ ከ1 እስከ 2% ገደማ የሆነው ይህ ክፍያ በግንባታ ወቅት በብዙ እጥፍ ከዚህ የሚበልጥ አላስፈላጊ ኪሳራን እንደሚያስቀርልን ማስታወስ ጠቃሚ ነው። የእርሱን ፍላጎት ማዕከል አድርገው ሳይሆን ከዚህ ቀደም የተሰራ ሌላ ዲዛይን ኮፒ በማድረግ ነካነካ አድርገው የሚሰጡት ወይም በለማጅ ባለሙያዎች የተሰሩ ዲዛይኖች በቅናሽ እናዘጋጅሎታለን የሚሉ ሰዎች ስለማይጠፉ ጥንቃቄ አይለዩት። በቂ ብርሃንና አየር የማያስገቡ ክፍሎች፣ ምቾት በማይሰጥ ሁኔታ በሩ የተጋለጠ መጸዳጃ ቤት፣ በጣም የተጠጋጉ ወይም አላስፈላጊ መጠን ያላቸው ኮለሞች ወዘተ በኋላ ከሚያስቆጩን የደካማ ዲዛይን ባህሪያቶች ውስጥ ጥቂቶቹ ናቸው። በአንጻሩ ጥሩ ዲዛይን ከወጪ ቆጣቢነቱ በተጨማሪ አስተማማኝ ጥንካሬ ያለው፣ ፍላጎታችንን የተከተለ፣ ለኑሮ አመቺና ለእይታም ያማረ መኖሪያ ስለሚሆን ያለው ጥቅምና እርካታ በገንዘብ የሚተመን አይደለም። ተጨማሪ ማስታወሻ፣ የዋጋ ድርድር ላይ መነሳት ያለባቸው ጉዳዮች። ወጪዎትን በትክክል አውቀው ዝግጅት ማድረግ እንዲችሉ የመጨረሻውን የዋጋ ድርድር አድርገው ውል ከመፈረሙ በፊት የሚከተሉትን ነገሮች ግንዛቤ ውስጥ ይክተቱ። ፕላኑን ለማጸደቅ ባለቤቱ ለመንግስት መስሪያ ቤት በቀጥታ የሚከፍላቸው ወጪዎች የትኞቹ ናቸው? ስንት ብር ይገመታሉ? ከልዩ ልዩ ፕላኖችና ሰነዶች በተጨማሪ አማካሪ መሐንዲሱ ያቀረበው ፓኬጅ ምን ምን ይዘዋል? ለምሳሌ የአፈር ምርመራ፣ ፕላኑን ተከትሎ ማጸደቅ፣ ጉዳዩን በማስፈጸም ማገዝ ወዘተ። በተጨማሪም ስራው ሲጠናቀቅ አማካሪ ድርጅቱ ድሮይንጎችንና ሌሎችን ሰነዶች በበቂ ቁጥር በኤዲተብል ሶፍት ኮፒ፣ በፒዲኤፍ እና በሃርድ ኮፒ ማስረከብ እንዳለበት የሚጠቅስ አንቀጽ መካተቱን አይዘንጉ። ክፍል 3 አማካሪው ስለሚያዘጋጃቸው ፕላኖችና ሰነዶች መሰረታዊ እውቀት። የመነሻ ዲዛይን ፕሪሊሚናሪ ድሮይንግ። አማካሪ መሐንዲሱ ሐሳቡንና ፍላጎቱን ከተረዳ በኋላ ሙያዊ እውቀቱን አክሎበት ለውይይት የሚሆን የመነሻ ዲዛይን ያዘጋጃል። ብዙ ቤት አሰሪዎች በዚህ ደረጃ ስለተሰራው ነገር የሚኖራቸው ግንዛቤ ውሱን ነው። በዚህም ምክንያት ዲዛይኑ ከተገባደደ ወይም ግንባታ ከተጀመረ በኋላ ቤቱ ምን እንደሚመስል መረዳት ሲጀምሩ ቅሬታ ያሰማሉ። ስለሆነም ብዙ ጊዜ ገንዘብ እና ጉልበት ሳይባክን በፊት በ3D ወይም በፎቶግራፍ መልክ የተሰራ የወለል አቀማመጥና የቤቱን ውጫዊ ገጽታ እንዲያዘጋጅሎት ያድርጉ። የሚሰራው ቤት በእርሶ ፍላጎት ላይ የተመሰረተ እንዲሆን አስተያየቱን ከመስጠትና ጥያቄ ከመጠየቅ ወደ ኋላ አይበሉ። ሙያዊ አስተያየቶችንም ለመቀበል ዝግጁ ይሁኑ። የግቢ ውስጥ ስራዎችም መሰረታዊ ቅርጽ የሚይዙት በዚህ የዲዛይን ምዕራፍ ነው። ቤቱ ከግቢው ውስጥ ምን ያክል መሬት ይሸፍን፣ ለአረንጓዴ ቦታ፣ ለመኪና ማቆሚያ፣ ለልዩ ልዩ ማህበራዊ ክንውኖች ወይም ለልጆች መጫወቻ የሚሆን በቂ ቦታ አለ ወይ የሚለውን ጠይቀው የቤቱን ስፋትና የግቢውን ስፋት ለአኗኗሩ አመቺ አድርገው ያመጣሉ። ከዚያም ዝርዝር የዲዛይን ስራው ከመቀጠሉ በፊት አጥርና የግቢ ውስጥ ስራዎችን ጨምሮ የፕሮጀክቱ የመጀመሪያ ደረጃ ግምቱ ስንት እንደሚያወጣ በመጠየቅ ስራው በአቅሙ ልክ እየሄደ መሆኑን ያረጋግጡ። በመኖሪያ ቤት ዝርዝር ዲዛይን ስር 4 ዋና ዋና ምድቦች አሉ።
የመጀመሪያው አርኪቴክቸራል ዲዛይን ሲሆን ወሳኙና በቅድሚያ የሚዘጋጀው የፕላን አይነት ነው። ህንፃው በግቢ ውስጥ ያለውን አቀማመጥ፣ የጣሪያው ፍሳሽ ወዴት እንደሆነ፣ የክፍሎቹን ስፋትና ቁጥር፣ ህንፃው ስንት ፎቅ እንዳለው፣ በርና መስኮቶች የት እንደሚሆኑ ወዘተ ያሳያል። በአጠቃላይ የቤቱን እይታ ወይም ውበት እንዲሁም ለአጠቃቀም ያለውን አመችነት የሚወስን ዲዛይን ነው። እንደ ባለቤት ምን ላይ ሐሳብ ሊሰጡ ይችላሉ? የመኝታ ቤቶች፣ የመጸዳጃ ቤቶችና የኪችን በር አከፋፈት ለቀጥተኛ እይታ ያልተጋለጠና የቤት ውስጥ ነፃነቱን የማይገድብ፣ በድምፅ መረበሽ ወይም ሽታን በማስተላለፍ ረገድ ችግር የማይፈጥር መሆኑን ለማየት ይሞክሩ። መስኮቶች በቂ ብርሃንና ንጹህ አየር የሚያስገቡ መሆናቸውንና በተቻለ መጠን የአትክልት ቦታ ወይም ጥሩ እይታ ባላቸው አቅጣጫዎች ላይ መቀመጣቸውን ያረጋግጡ። የቤቱን ውበት ከሚወስኑ ጉዳዮች ውስጥ አንዱ የምናገኘው የመጀመሪያ እይታ ነው። ወደ ህንፃው ስንገባ የተጣበበ በረንዳ፣ ዋና በር፣ ደረጃ ወይም ኮሪደር የምናገኝ ከሆነ አሉታዊ ስሜት ሊያሳድር ይችላል። በተመሳሳይ መንገድ ጠባብና ለመውጣት አስቸጋሪ ደረጃ ምቾትን ከመቀነሱ በተጨማሪ ለልጆችና በዕድሜ ገፋ ላሉ ሰዎች አደገኛም ጭምር ሊሆን እንደሚችል አይዘንጉ። ከርቭ ወይም የክብ ቅርጽ የበዛባቸው ዲዛይኖች በወረቀት ላይ ውበት ቢኖራቸውም ስንገነባቸው የማቴሪያል ብክነት የሚፈጥሩና ለአሰራርም አስቸጋሪ እንደሚሆኑ ያስታውሱ። ስለሆነም ለአላስፈላጊ ወጪ ምክንያት ሊሆኑ ከመቻላቸውም በላይ ልቅም ብለው ባለመሰራታቸው ጭራሹኑ የህንፃውን ውበት ሊያጓድሉ እንደሚችሉ አይዘንጉ። ስትራክቸራል ዲዛይን። ይህ ፕላን የሚያተኩረው የቤቱ ጥንካሬና ደህንነት ላይ ነው። መሰረቱ፣ ኮለሞቹ፣ ቢሞቹ፣ ደረጃዎቹና የወለል ስላቡ ክብደት ከሚሸከሙ መዋቅሮች መካከል ዋና ዋናዎቹ ናቸው። ስለሆነም መጠናቸው ምን ያክል መሆን እንዳለበት፣ ምን አይነት የብረት ውፍረትና ብዛት እንደሚያስፈልግ፣ እንዲሁም የአርማታውን የጥንካሬ አይነት ወዘተ የሚወስን የፕላን አይነት ነው። ከሁለት ፎቅ በላይ ለሆኑ ህንፃዎች ይህ ዲዛይን የሚዘጋጀው የአፈር ምርመራ ውጤትን ተንተርሶ በባለሙያ ዝርዝር ትንተናና ካልኩሌሽን ብቻ መሆን አለበት። ህንፃው በአዘቦት አጠቃቀም ወቅትም ሆነ እንደ መሬት መንቀጥቀጥ ያሉ ያልተጠበቁ ክስተቶች ቢፈጠሩም መቋቋም እንዲችል ተደርጎ ዲዛይን መደረግ ስለሚኖርበት በምንም አይነት የጎረቤት ህንፃ የተሰራበትን መንገድ በመከተል ወይም በግምት ለመስራት አይሞክሩ። ተጨማሪ ማስታወሻ፣ ስትራክቸራል ዲዛይን የእርስዎና የቤተሰቡ ደህንነት ጉዳይ በመሆኑ በግንባታ ወቅትም በፕላኑ መሰረት ስለመሰራቱ የሚያረጋግጥልዎ መሐንዲስ መኖሩን እርግጠኛ ይሁኑ። ሳኒተሪ ዲዛይን። ይህ ፕላን የንጹህ ውሃ አቅርቦትንና የቆሻሻ ውሃ ማስወገድን እንዲሁም የዝናብ ውሃ መፋሰሻዎችን ይመለከታል። ስለሆነም በቂ ውሃ በየክፍሎቹ እንድናገኝ ምን አይነት ቧንቧ እንጠቀም፣ የውሃ ፍሰት ለመቆጣጠር የሚያገለግሉ ቫልቮች የት እንደሚሆኑ፣ ምን አይነት የባኞ ቤት እና የኪችን ዕቃዎች እንደምንገጥም ወዘተ በዝርዝር ያሳየናል። የፍሳሽ ፒቪሲ ቱቦዎች፣ ፖሴቲ ወይም ማንሆሎች፣ ሴፕቲክ ታንክ፣ የጣሪያ ፍሳሽ መቀበያ ቦይ ወዘተ የዚህ ዲዛይን አካል ናቸው። በጥሩ ሁኔታ ዲዛይን የተደረገ ሲስተም ወጪ ቆጣቢ በሆነ መንገድ በቂ ውሃ ሁሉም ፎቆች ላይ ያለ ችግር እንዲደርስ ያደርጋል። የሚወጣው ፍሳሽም ሌሎች ክፍሎችን ሳያግድ እንዲወገድ ስለሚያደርግ እንዲሁም ጥገና ሲያስፈልግ አመቺ ስለሚሆን በቤቶ ጥራት ላይ ትልቅ ልዩነት ያመጣል። ካለው የቤተሰብ ብዛት አኳያ ሴፕቲክ ታንኩ ሳይመጠጥ ለስንት ጊዜ እንዲያገለግል ዲዛይን እንደተደረገ መጠየቅና አስተያየት መስጠት ከብልህ አሰሪ የሚጠበቅ ጥያቄ ነው። ኤሌክትሪካል ዲዛይን። የኤሌክትሪክ አቅርቦት ለዘመናዊ አኗኗር ወሳኝ ከሆኑት መሰረታዊ ፍላጎቶቻችን ውስጥ ሌላኛው ነው። ይህ ሲስተም በራሱ ከሚወጣበት የማይናቅ ወጪ በተጨማሪ እንደ ቴሌቪዥን፣ ፍሪጅ፣ ስቶቭ፣ የልብስ ማጠቢያና የመሳሰሉ ከፍተኛ ዋጋ ያላቸው ዕቃዎች ጋር
የሚገናኝ ነው። ስለሆነም በሰውም ሆነ በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረትና አስተማማኝ አገልግሎት ለማግኘት በብቁ ባለሙያ ዲዛይን የማስደረጉ ጉዳይ ጥያቄ ውስጥ የሚገባ አይደለም። ይህ ፕላን በቤት ውስጥ የሚገኙ የመብራት፣ የኖርማል ሶኬት፣ የምጣድና የውሃ ማሞቂያ ሶኬቶችና መስመሮች አደጋ በማያስከትል መልኩ በቂ ኃይል እንዲያገኙ የምንጠቀምባቸውን የሽቦ አይነቶች፣ ብሬከሮች፣ የመብራት ዕቃዎችና የመሳሰሉትን የሚወስን ነው። ዲዛይኑ ላይ ከእርሱ አኗኗር ጋር የሚስማማ በቂ የሶኬት መስመር በየክፍሉ ስለመኖሩ ከባለሙያው ጋር ይመካከሩ። የሶኬት ቁጥር ሲያንስ አንድ ሶኬት ላይ ዲቫይደር በመጠቀም ተደራራቢ ነገር ሊሰካበትና እሳት እስከ ማስነሳት የሚደርስ አደጋ ሊፈጥር ይችላል። ማብሪያ ማጥፊያዎች ወይም ስዊቾች የት እንዳሉ ይጠይቁ። ምናልባት በር ሲከፈት ይከለሉ ይሆን? እንደ መኝታ ቤት፣ ደረጃ የመሳሰሉት ከሁለት በኩል ማጥፊያ የሚፈልጉ ክፍሎች ታሳቢ ተደርገዋል። አጠቃላይ የኤሌክትሪክ ሲስተሙ ከወደፊት ማስፋፊያ እቅዶና በቴክኖሎጂ ምክንያት ሊመጡ የሚችሉ ሁኔታዎችን ለምሳሌ የመኪና ቻርጀርን ታሳቢ ማድረጉንም ይጠይቁ። ስፔሲፊኬሽን፣ የሥራ ዝርዝርና የመሐንዲስ ግምት። ስፔሲፊኬሽን ማለት አማካሪ መሐንዲሱ ከሚያዘጋጃቸው ፕላኖች በተጨማሪ የሚቀርብ ሰነድ ሲሆን አጠቃላይ ስራው የሚሰራበትን የጥራትና የጥንካሬ ደረጃ የሚመለከት መመሪያን የያዘ ነው። በተለይ ስትራክቸራል ስራዎችን የተመለከቱ ስፔሲፊኬሽኖች ላይ የስራውን ባለቤት አስተያየት ማካተት አስቸጋሪ ነው። ይሁን እንጂ ውበትን፣ ምቾትንና ዋጋን በሚመለከት ጉዳዮች ላይ ንቁ ተሳትፎ ማድረግ ይችላል። ለምሳሌ ከገንዘብ አቅሞ ተነስተው አልሙኒየም በርና መስኮት የምፈልገው ከፊት ለፊት በኩል ብቻ ነው፣ ሳሎኑና ኮሪደሩ ብቻ በውጭ ሀገር ሴራሚክ ይሰራል፣ ወይም ጣሪያው ስለማይታይ ለምን ባለቀለም ቆርቆሮ መሆን አስፈልገው ብለው መጠየቅ ይችላሉ። በተመሳሳይ መንገድ የኤሌክትሪክና የባኞ ቤት ዕቃዎች ጥራት ደረጃ ላይ ሐሳቡን መስጠት ይችላሉ። የሥራ ዝርዝርና የዋጋ ግምቱ ቴክኒካዊ ጉዳይ ስለሆነ ወጪው መጀመሪያ ከተስማሙበት በጀት ጋር የተጣጣመው መሆኑንና ኮንትራክተሮችን ለማጫረት በሚያስችል ደረጃ መሟላቱን ካረጋገጡ በቂ ነው። ማጠቃለያ። ስለዚህ ዲዛይን የምናሰራው የመንግስት አካላትን ፍቃድ ለማግኘት እንደ ፎርማሊቲ ሳይሆን ውበቱና ጥንካሬው አስተማማኝ የሆነ ፍላጎታችንንና አቅማችንን ያገናዘበ ህንፃ ለማስገንባት የሚያስችልን ነው። ጥራት በሌለው ዲዛይን ስራን አስጀምሮ ስለ ጥንካሬው መስጋት፣ እየገነቡና እያፈረሱ ማስተካከል ከብልህና ዘመናዊ ሰው የሚጠበቅ አካሄድ አይደለም። አሁን ለዲዛይን የምናወጣው ወጪ ወደፊት በኮንስትራክሽን ወቅት ከሚከሰት ችግርና በብዙ እጥፍ ከሚበልጥ ወጪ የሚያድነን እንደሆነ አስታውሱ። ዝግጅታችንን ከወደዱት ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፉን ያሳዩ። የሚቀጥለው ቪዲዮ እንዳያመልጦት የደወል ምልክቷን መጫን አይዘንጉ። በዋይጂሲቪዲ ዩቲዩብ ቻናል ለቤት ሰሪዎች ጠቃሚ የሆኑ የተለያዩ የግንባታ ነክ እውቀቶችን እንዲሁም ለሀገራችን በሚስማማ መልኩ የተዘጋጀነውን ዋይጂሲቪዲ ሶፍትዌርን በመጠቀም አዲስ አበባ ውስጥና በተለያዩ የክልል ከተሞች የሚሰሩ ከሰርቪስ ቤት እስከ G+4 ያላቸው ህንፃዎችን ግምት በየወቅቱ እናቀርባለን። የሚፈልጉት የፎቅ ቁጥር፣ ስፋትና የፊኒሽንግ ምርጫ በማንኛውም ክልል የሚገኝ ህንፃን ጠቅላላ የግንባታ ወጪ ግምት በ1000 የኢትዮጵያ ብር ክፍያ ብቻ እንድንሰራሉት ከፈለጉ በኮሜንት መስጫው መጀመሪያ ላይ ያለውን ሊንክ በመጠቀም ፎርሙን ሞልቶ ይላኩልን። ሌላ አይነት የግንባታ ነክ ግምት እንድንሰራለው ከፈለጉ ወይም የተለየ ጥያቄ ካለው ደግሞ በእነዚህ አድራሻዎች ይጻፉልን። በዛሬውም ዝግጅታችን ጠቃሚ የሆነ መረጃ እንዳገኛችሁበት ተስፋ እያደረግንና እስከ መጨረሻው ስለተከታተላችሁን እጅግ እያመሰገንን በዚሁ እንሰናበታችኋለን።